በሰዓቱ የመረጃ ወጋችን ቃሉ ቡቲክ ወደ ፋሪስ ግብዣ ቀረበለት የሚለውን መረጃ ምን ያክል እውነታ አለው የሚለውን ወደ እናንተ እናቀርባለን። ከዛም በተጨማሪ ዝምታው በስቷል ለምንድነው ለሚለውም ጥያቄ የተለያዩ ምላሾችን እንሰጣለን። ከጥቅማ ጥቅም አንጻር ምን ያክል ብሮች ሚሊዮን ብሮችን ቃሉ ቡቲክ እያገኘ ነው የሚለውንም መረጃ ወደ እናንተ እናቀርባለን። እስከ መረጃዎቻችን ፍጻሜ ድረስ መልካም ቆይታ ይሆንላችሁ። ሰላም ጤና ይስጥልኝ፣ እንደምን አላችሁ የመላ መረጃ ቤተሰቦች። መላ መረጃ ከሰዓቱ ወጎች ጋር ብቅ ብሏል። እንግዲህ በመላ መረጃ ወጋችን የተለያዩ መረጃዎችን እናነሳለን፣ እውነታነታቸውን እናጣራለን፣ ለእናንተ ሀቁን ወደ እናንተ መልሰን እናገራለን ማለት ነው። ከሰዓቱ መረጃዎች ጋር ብቅ ብለናል። እንግዲህ ቻናላችንን ሰብስክራይብ በማድረግ ላይክ፣ ሼር በማድረግ ተባበሩን። እንደዛ እያደረጋችሁ አዳምጡን። ወደ መረጃዎቹ እናልፋለን። ዳኒ እንዴት ነህ? እንዴት ነህ? በቃሉ ደህና ነህ? አለን። እንግዲህ የተለያዩ መረጃዎችን እያነሳን ለቻናላችን ቤተሰቦች እውነታው ምንድነው የቱ ጋር ነው የሚለውን ነገር እናሳውቃለን። ምን አዲስ ነገር አለ አንተ ጋር? በመጀመሪያ የቻናላችን ተከታታዮች አድማጮች ሁላችሁንም ባያላችሁበት ሰላማችሁ ይብዛ በማለት ጀምራለሁ እና ብዙ ማህበራዊ ሚዲያዎች ላይ እየተነሳ ያለው መረጃዎች አሉ እና በዋናኝነት ማንሳት የምፈልገው ሰሞኑን ትሬንድ ላይ ያለው ሀሳብ ነው። እሱም ምንድነው የቃሉ ቡቲክስ ነው። የእሱን ነገር አሁን ላይ ምን ላይ እየተካሄደ ነው? ምንድነው ሁኔታው? ለምንድነው የጠፋው? ለምንድነው ዝምታው ያበዛው? ይሄ ነገር ብዙዎችን እያወዛገበ ያለ ጉዳይ ነው እና በዚህ ጉዳይ መረጃ ካለ ብታወገን። አሁን እንግዲህ ቤተሰቦቻችን በተለይ አሁን በዚህ ሰዓት ቃሉ ቡቲክ በተለያዩ ሶሻል ሚዲያዎች ላይ መነጋገሪያ ነው። በእኛ ብቻ ደረጃ ሳይሆን በዓለም አቀፍ ደረጃ መነጋገሪያ ነው። ከዚህም ጋር በተያያዘ የተለያዩ ዜናዎች እንግዲህ በማህበራዊ ሚዲያዎች ላይ የተሰሩ ይገኛሉ። ቃሉ ቡቲክ ሚሊዮን ዶላሮች የጎረፉለት ነው። ቃሉ ቡቲክ ከእንትና ይሄን ያክል እንትን ቀረበለት፣ እንዲህ አይነት እድሎች መጡ፣ እንዲህ አይነት እድሎች መጡ የሚባሉ ወሬዎች አሉ እና እነዛን መረጃዎች እስቲ አሁን ለቻናላችን ቤተሰቦች እንግዲህ ባጣርተን እውነታው ምንድነው የሚለውን ነገር እናወራለን። በመጀመሪያ ደረጃ ሶሻል ሚዲያ እንግዲህ እንደምታውቀው የሆነ ሰው ተነስቶ ቫይራል ሲወጣ ሲፈምስ ብዙ ነገር ይወራል። እሱ የመጀመሪያው ሰው አይደለም። የተለያዩ አሁን ላይ ኢትዮጵያ ውስጥ ያሉ ሶሻል ሚዲያ ኢንፍሉዌንሰሮች ሲነሱ ገና ሲጀምሩ በጣም ብዙ ነገሮች ይወራሉ፣ በጣም ብዙ ነገሮች ይባላሉ። ለምሳሌ ቅርብ ጊዜ ትዝታዎቻችን መካከል አንዱ አዶናይ ነው። ስቲል አዶናይ በእርግጥ ኢትዮጵያ ውስጥ ፌመስ ቢሆንም ትሬንድ ቢሆንም በጣም ብዙ ነገሮች ሲወሩ ነበረ። ኔጌቲቭ ሳይዶችም ሪያሊቲም ነገሮች ሲወሩ ነበርና እነዚህ ነገሮች በደንብ ማህበረሰቡ እርግጠኛ የሆኑ ነገሮችን ማግኘት አለበት ብለን እናምናለን። ለዛም ነው ይሄ የመረጃ ወግ የጀመርነው። ዋናው ምክንያት ሪል የሆኑ እውነታዎች ወደ አድማጮቻችን ማቅረብ ነው እና ከቃሉ ቡቲክም ጋር በተያያዘ ይሄ ልጅ እንደምታውቀው ኢንስታግራም እና ቲክቶክ ላይ እንዲህ ቪዲዮዎችን መልቀቅ ከጀመረ ገና አንድ ወር እንኳን በአግባቡ ያልሞላው ልጅ ነው። ነገር ግን በሚሰራቸው አስገራሚ ስራዎች እና የተለያዩ ቪዲዮዎች ቲክቶክ እና በኢንስታግራም በሚለቃቸው የተለያዩ ቪዲዮዎች በጣም በአንዴ ሊወጣ የቻለ የሱ ደግሞ የሚገርመው በዓለም አቀፍ ደረጃ ነው። ስቲል ዛሬ ራሱ በጣም ብዙ ቪዲዮዎች ስለሱ የተለቀቁትን ኢንስታግራም ላይ እያየው ነበረ። ህንዳውያን፣ ናይጄሪያውያን፣ አሜሪካውያን ብዙ ቪዲዮዎችን የሪያክሽን ቪዲዮዎችን ሰርተው አይቻለሁ እና ይሄ ልጅ በዓለም አቀፍ ደረጃ ተጽዕኖ መፍጠር ችሏል። በሚዲያ ደግሞ የሱ ደግሞ አስገራሚ የሚያደርገው በዚች አንድ ወር ውስጥ ይህን ሁሉ ደረጃ መድረሱ ነው እና በጣም አስገራሚ ነው። የሚሰራቸው ስራዎች፣ እሱ የሚለብሳቸው ልብሶች፣ ክሬቲቪቲው በጣም አስገራሚ ነው እና ከዚህ ጋር በተያያዘ ቶሎም ከመፈመሱ ጋር በተያያዘ የተለያዩ ወሬዎች ይነሳሉ። ቃሉ ቡቲክ የመቀሌ ልጅ እንደሆነ ይታወቃል። መቀሌ ልጅ ነው፣ የከተማ ልጅ ነው፣ በጣም ጎበዝ ልጅ ነው እና ከዚህ ጋር በተያያዘ በጣም ከሱ ጋር በተያያዘ ብዙ ወሬዎች ይነሳሉ። አብዛኛዎቹም ደግሞ ሐሰተኛ መረጃዎች ናቸው። ቃሉ ቡቲክ ይሄን ያክል ሚሊዮን ብር ከእንትና ድርጅት ቀረበለት፣ ይሄን ያክል ሚሊዮን ብር ተሸለመ፣ ይሄን ያክል እንትን ፋሪስ ተጠራ ምናምን የሚባሉ ወሬዎች አሉና
እነዛ ወሬዎች በብዛት ከእውነታ የራቁ ናቸው እና እንደዛ ነው። ብዙ የሚወሩት የተወሰነት ጥቂት የሆኑ እውነተኛ መረጃዎች ቢኖሩም አብዛኛዎቹ ውሸት ነው መሆናቸው ያው ግልጽ ነው። ማህበረሰቡ አንዳንዴ በሚያገኘው መረጃ ይወዛገባል እንጂ ልጁ እስካሁን ምንም አይነት ነገሮችን እንትን ያላደረገበት ሁኔታ አለ። ልክ ብለሃል። አው እስካሁን ድረስ ብዙዎችን ያወዛገበው ታውቃለህ፣ ሶሻል ሚዲያዎች ጊዜያቸውን የጠበቀ ሁኔታ ውስጥ የሚሄዱ ናቸው። ሁሉም ሶሻል ሚዲያ ኢንፍሉዌንሰሮች ይመጡና ለተወሰነ ጊዜ ታዋቂነታቸው ፌመሳቸውን ተጠቅሞ የተለያዩ የማስታወቂያ ስራዎች እና የተለያዩ ስራዎችን በመስራት ራሳቸውን ኑሯቸውን ይቀይራሉ እና ይሄኛውን አጋጣሚ እንደመጠቀም ያለውን ሀሳብ ለማንሳት ፈልጋለሁ። እና እንዴት ነው አሁን ላይ ይሄኛው ሰዓቱ አይደለም ወይ ነገሮችን ለመጠቀም እድሎችን ለመጠቀም ፕሮሞሽኖችን ለመስራት ሰዓቱ አይደለም ወይ? ለምንስ ዝምታን መረጠ የሚለው መረጃ በብዙዎች ዘንድ የተነሳ ጥያቄ ስለሆነ በዚህ ጉዳይ ላይ ምን ትላለህ? ምን ሀሳብ አለህ? የሚገርምህ በጣም የብዙ የእሱም ተከታዮች የቻናላችንን ተከታዮች የሚጠይቁት ጥያቄ ነው ያነሳኸው። በዚህ ሁሉ ግርግር መሃል ይህንን ሁሉ ዓለም አቀፍ ተቀባይነትን አግኝቶ ቪዲዮዎቹ በሚሊዮኖች እየታዩለት በቲክቶክም በኢንስታግራምም ያለውን የእሱን ኢንፍሌሽን ታውቀዋለህ እና በዚህም ያክል ታውቆና ሊፈምስ ችሎ ልጁ ዝምታ መምረጡ የብዙዎች ጥያቄ ነው። እንዳልከው የተለያዩ መረጃዎች ይወጣሉ። ይሄን ያክል ሚሊዮን ብር ቀረበለት፣ ይሄን ያክል እንዲሆነ ተብሎ እየተወራ ልጁ ግን ዝምታ መምረጡ ብዙዎች እድሎች እያመለጡ እንደሆነ አሁን አንተ እንደጠየቀኝ እድሎች እያመለጡት እንደሆነ ያስባሉ። ነገር ግን አንድ ነገር አለ ብያለሁ። ልጁ የመቀሌ ልጅ ነው፣ የከተማ ልጅ ነው። ነገሮችን እንዴት ማድረግ ያለበትም ያውቃል የሚል እምነት አለኝ። ከዛም ባሻገር ብዙዎች ያልተረዱት አንድ ነገር አለ። ቃሉ ቡቲክ የሚለው ኢንስታግራም ፔጁ በዚህ በአንድ ወር ውስጥ በለቀቃቸው 20 ምናምን ቪዲዮዎች ሞኔታይዝ መሆን ይችላል እና ሞኔታይዝ ከመሆኑ አንጻር ደግሞ በዓለማችን ካሉ ጥሩ ከፋይ የሆኑ የሶሻል ሚዲያ ፕላትፎርሞች መካከል አንዱ ኢንስታግራም እንደሆነ ይታወቃል እና ይሄ ልጅ የሚለቃቸው እያንዳንዱ ቪዲዮዎች በሚሊዮኖች ይታዩለታል። ከዚህም ደግሞ ከኢንስታግራም ልጁ በየዕለቱ በሚሊዮን ብሮች እያገኘ ይገኝ። ብዙ ሰው ማያስተውለው ነገር ልጁ እያገኘ አይደለም አሁን የሚባሉ ወሬዎች ከዚህ አንጻር ያልታዩ ናቸው ብዬ አስባለሁ። ምክንያቱም ልጁ በሚሊዮን ብሮች እየሰራ እያንዳንዱ ቪዲዮዎች በሚሊዮን ብሮች እየተከፈለው ነው ከኢንስታግራም እና ኢንስታግራም ሞኔታይዝ ከመሆኑ አንጻር እና ይሄን ያገናዘበ ነው። ከዛም በተጨማሪ ደግሞ ኢቨን የተለያዩ ዲሎች እንኳን መተው እውነት ቢሆን ልጁ ዲል የሚያደርግበት መንገድ አለ ብዬ አስባለሁ። አንዳንድ የሰማኋቸው በውስጥ መስመር መረጃ አቀባዮቼ እንደተናገሩት ከሆነ ደግሞ ልጁ የራሱ ማኔጀሮች አሉት። የሚገርምህ በጣም ብዙ ሰዎች የማያውቁት ነገር ይሄንን ነው። የራሱ ማኔጀሮች አሉት፣ እቃዎችን የሚያቀርቡለት፣ ዲዛይኖችን ያወጣቸውን ዲዛይኖች ወደ ተግባር እንዲሉ በስፌት በምን የሚያግዙ የራሱ የሆኑ ክሩ እንዳለው ኢቭን የሰማነው ነገር አለ እና አብዛኛው ሰው ይህንን አያውቅም። ልጁ የሚለቃቸውን ቪዲዮዎች እንጂ ከሳይድ ያለውን ነገር አያውቅምና በማኔጅመንት እየተመራ ነው ልጁ የተንቀሳቀሰ ያለው። ከዚህ አንጻር ነው እንደቀደሙት የሶሻል ሚዲያ ኢንፍሉዌንሰሮቻችን በአንዴ ወጥቶ አለው እዚህ ነኝ እንዲህ ነኝ ምናምን ያላለው ከዚህ አንጻር ነው እና ብዙ ማህበረሰቡ ይህንን ተከታዮቹም አድናቂዎቹም ይህንን መገንዘብ አለባቸው ብዬ አስባለሁ። በጣም ብልጥ ነው። በጣም በጥሩ ሁኔታ እየሄደ ያለ ልጅ ነው እና በእርግጠኝነት በኢንተርናሽናል መድረኮች እናየዋለን። ይሄን ልጅ እንደዛ የሚል እምነት አለኝ። ኦኬ፣ አሁን የቻናላችን ቤተሰቦች ሁሉም የሚያነሱት አንድ ጥያቄ አለ። አሁን ጊዜው ታውቃለህ የፕሮሞሽን ነው። አሁን መስራት ያለበትን መውጣት ያለበትን ያህል ወጥቷል። ይህንን የወጣበትን ነገሮችን ወደ ገንዘብ መቀየር የሚችልበት አጋጣሚዎች መፈጠር አለበት እና አንድ መረጃ ያገኙት መረጃ አለ እና ይሄ መረጃ ምንድን ነው? ከፓሪስ ከሚገኘው የዓለም አቀፍ የፋሽን ዲዛይነር የሚሳተፉበት በአመት አንድ የሚካሄድበት አለ እና እዚህ ተሳትፎ እንዲያገኝና እድሉን እንደሚሰጠው መረጃዎች እየወጡ ይገኛሉ እና በዚህ ዙሪያ ላይ ምን ሀሳብ አለ? ብዙዎች ይሄኛውን እድል መጠቀም እንዳለበት እና እውነት ከሆነ መሄድ እንዳለበት መጠቀም እንዳለበት ያነሳሉ።
በዚህ መረጃ ለምን ትላለህ? አዎ ይሄንን መረጃ ዩቲዩብ ላይ እኔም አይቼው ነበር። ተምኔሉ ምን ይላል? ቃሉ ቡቲክ ከባለንቻ ጋር ለ2027 የባለንቻ ጋር የፋሽን ሳምንት ተጋብዟል የሚል መረጃ አየሁኝ። ገብቼም ለመስማት ሞከርኩኝ እና ብዙም አጥጋቢ መረጃዎችን ከቪው ያለፈ አጥጋቢ መረጃዎች ያሉት መረጃ አይደለም። እርግጥ ይህንን በደንብ ለማጣራት ሞክሬያለሁ። ያው እንደምናውቀው ባለንቻጋ የሚባለው የፋሽን ድርጅት ከተመሰረተ 100 ዓመታትን አስቆጥሯል። በሚያወጣቸው አወዛጋቢ የልብስና የጫማ ዲዛይኖች በጣም ብዙዎች ያውቁታልም። ብዙ ሰዎችም ይቃወሙታል። በጣም ብዙ ሰዎችም ደግሞ በየአመቱ ጠብቀው የሚያወጣቸውን ዲዛይኖች ይገዛሉ፣ ይጠቀማሉ። በዚህም በየአመቱ በቢሊዮን ዶላሮች የሚያገኝ ካምፓኒ ነው ባለንቻጋ ማለት እና በቅርቡ መሪያቸውን ዲዛይነራቸውንም ቀይሯል የሚባል ወሬ በደንብ እየተወራ ይገኛል። እና ይሄ ድርጅት እንደምታውቀው በጣም በሀገራችን በተለይ በብዙ የሚወገዝ ኢቭን 2025 ነው 2024 ላይ ያወጣው የጫማ ዲዛይን የሰው ደም ሳምፕል ያለበት ሶሉ ላይ አይነት ጫማ የምታስታውስ ከሆነ ወጥቶ ነበር። አዎ አይቼዋለሁ። እና ከዛም ጋር በተያያዘ በጣም ብዙ ተቃውሞዎች ተነስተው ነበር እና ምንድነው ይሄ ድርጅት በደንብ እኛ ሀገር ተቀባይነት አለው ብዬ አላምንም። ምክንያቱም በጣም ከመስመር የወጡ በጣም ሰይጣናዊ ነገሮችን የሚደግፉ ዲዛይኖችን የሚሰራ ድርጅት ነው ተብሎ ይታመናል እኛ ሀገር ላይ። በተግባርም ደግሞ የምናየው ሶሻል ሚዲያም ላይ ብንገባ የምናየው እንደዚህ አይነት ነገሮች ነው እና ይሄን ሞር ስለ ባለንቻጋ እንድናቅ ያክል ያወራሁት ነው። መረጃው እውነታነቱ ምን ያክል ነው የሚለውን እኔም በደንብ የባለንቻጋ ትዊተር ገጽም ለማየት ምናምን ሞክሬ ነበር። ምንም የተፖሰተ አፕዴት የለም እና አላየሁም። በእርግጥ በቅርብ ጊዜ ነው ባለንቻጋ የ2026 የፋሽን ዊንተር የፋሽን ሳምንቱን ያቀረበው በጣም በቅርብ በወራት ውስጥ ነው እና ለ2027ቱ ካሁኑ ቀጠሮ ይዟል የሚባለው መረጃ በእኔ በኩል እውነት ሆኖ አላገኘሁትም። የቀረበለትም ውል የለው የሚል መረጃ ነው ያለው እኔ ጋር። እንግዲህ ቅድም እንደነገርኩ ብዙዎች ይህንን ሀሳብ የቻናላችን ቤተሰቦችም የመላ መረጃ ቲዩብ ተከታታዮችም ይህን ነገር መስማት የሚፈልጉት ነገር ነው። ይህኛውን እድል እውነት ሆኖ እና ጥያቄ ቢቀርብለት እዚህ ሻው ላይ እዚህኛው መድረክ ላይ ቃሉ ቡቲክ መቅረብ አለበት። እንዴት ነው ቢቀርብስ ይሳካለታል የሚለውን ሀሳብስ ምን ትላለህ? ምን አይነት ሀሳብ አለኝ? ሞር በእርግጥ ከኔ ሀሳብ አስቀድሞ አንዳንድ ቅድም እንዳልኩ ሶሻል ሚዲያዎችን ቼክ ሳደርግ ከዚህ መረጃ ጋር በተያያዘ የሰማኋቸው የተለያዩ ኮሜንቶችና ፖስቶችን እያየው ነበርና አብዛኛዎቹ ሰው የዚህ ነገር ተቃዋሚ ነው። ድርጅቱ የኢሉሚናቲ ድርጅት ነው፣ እንደዚህ አይነት መድረኮች ላይ መገኘት የለበትም የሚሉ እንትኖችን አያለው እና ሞር ተቀባይነቱን አገር ውስጥ ያለውንም ተቀባይነት ያሳጣል የሚል ስጋትም ያለባቸው ሰዎች አሉ። ነገር ግን እንደ ፕሮፌሽን ስናየው ያው ፓሪስ መገኘት በፋሽን ዘርፉ ፓሪስ ተገኝቶ ለዛው የባለንቻጋ መድረክ ላይ ተገኝቶ ሾው ማቅረብ በጣም ለብዙ የፋሽን ዲዛይነሮች ህልም የሆነ ነገር ነው እንደምታውቀው እና ያንን ህልም ደግሞ ማሳካት የማይፈልግ ሰው አለ ብዬ አላምንም። ነገር ግን ደግሞ እንዳልከው ከባህላችን ጋር የማይሄዱ በነሱ መሰረት የሚያስኬዱት አይነት ከሆነ እንደኔ ልጁ እዛ ቦታ ላይ ባይገኝ ነኝ። ነገር ግን የራሱን ነገር ይዞ እዛ ቦታ ላይ እንዲገኝ ከሚፈቀድለት አይነት ከሆነና ንግግራቸውም እንደዛ መሆን ቢችል ቢቀርብ ለልጁ ሞር ኢንተርናሽናል የመሆን አሁን ከሆነው በላይ ኢንተርናሽናል የመሆን እድል አለው ብዬ አስባለሁ። አዎ ልክ ብለሃል። እኔም እዚህ ላይ ሀሳብ ያለኝ ያው እንግዲህ ትልቅ መድረክ ነው። ስለዚህ ቃሉ ቡቲክስ ይህን ነገር መጠቀም የሚችልበት ነው። አንዳንዴ ምን መሰለህ ሚዲያውን እንደ የተሻለ አድርገን ወይ ደግሞ ወደ ሀገራችንን ባህላችንን ወደ ማስተዋወቅ ደረጃ ማድረስ የምንችልበት አጋጣሚዎች መጠቀም አለብን። እዚህ ፓሪስ ላይ ይሄ ልጅ እድሉ ቢሰጠው ይሄ ልጅ ይሄኛውን ያሉትን የእነሱን አቀራረብ ዘዴ ባይቀበልም ባይወዶም እኛን ኢትዮጵያውያን ባይወክልም ግን እንደ መረጃ
ለኛ በጣም ትልቅ አድቫንቴጅ እና ይሄ ልጅ ይሄን እድል ቢጠቀም እኛን ሀገራችን የሚያስጠራበት መድረክ ይሆናል። ባህላችንን ሀገራችንን ያለን የኛ እሴቶች አንዳንድ ነገሮችን የሚያስተዋውቅበት መድረክ ይሆንልናል። በእርግጥ በሰሯቸው ቪዲዮዎች ሁሉንም ብታይ ምንም ሀገራችንን የሚያሳይ የሚወክል ነገሮች ፋሽኖች እየታዩ አይደለም። ግን ፍልስፍናው በጣም ስለማረከን በዚህ ፍልስፍናው ተጠቅሞ ሀገራችን ወይም ባህላችን ሴታችን የያዘ ነገር የሆነ ነገር ቢያቀርብልን እኛም ኢትዮጵያውያንን የሚጠቅም ነገር እዚህ መድረክ ላይ ማቅረብ ይችላል ብዬ አስባለሁ። ይሄ መድረክ ቢጠቀም በጣም ለኛም ለርሱም ጠቀሜታ አለው። ግን ይሄ መሆን የሚችለው ግን በራሱ ማኔጅመንት ከተንቀሳቀሰ ብቻ ነው። ምክንያቱም ማኔጅመንቶች ራሳቸው የድርጅት ከሆነ ምንም ነገር የራሱን ሀሳብ ማቅረብ አይችልም። ምክንያቱም እነሱ ባሉት መንገድ ብቻ ማቅረብ ስለሚችል። ስለዚህ የራሱ የሆነ ማኔጅመንት ላይ የሚንቀሳቀስ ከሆነ ጠቃሚ ሆነ፣ ካልሆነ ግን ይሄ ነገር ለሱም አይመችም፣ ለኛም አይሆን ነገር ነው የሚሆነው። ሀገራችንን የሚያስጠራበት ወይ አይኖረውም። ስለዚህ ምርጫው የሱ ይሆናል ማለት ነው። ትክክል ብለሃል። ነገር ግን ሞር አሁን ነገሩ እውነት ነው ወይ አይደለም የሚለውን ነገር ያው እንትን አይደለም ቢሆን እንደዚህ ይሆናል የሚል መልከታ ነው እያሳየ ነው። ውድ የመላ መረጃ ቤተሰቦች ለሰዓቱ የያዝናቸው የመረጃ ወጎች እነዚህን ይመስሉ ነበር። እናንተስ ምን አይነት ሀሳብ አስተያየት አላችሁ? በኮሜንት እየገባችሁ ሀሳባችሁ መግለጽ ትችላላችሁ። በቀጣይ ምን አይነት መረጃዎች አወዛገቧችሁ? ምን እንዲጠራላችሁ ትፈልጋላችሁ? በኮሜንት መግለጽ ትችላላችሁ። አብራችሁን ስለቆያችሁ እናመሰግናለን። ይህ መላ መረጃ ነው።